ጡት ማጥባት የወረደ ጡት ማጥባት ጡት ማዘ ዋው what ይሄ በጣም የሚገርም ነው። ሰላም እንዴት ናችሁ? ሚኪ ነኝ። አራዳ ቭሎግስ ተጀምሯል። ወሳኞቼ እንዴት ናችሁ? ሰላም ነው አለሁላችሁ። እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬም እንደተለመደው በጣም ገራሚ ቪዲዮችን ይዤላችሁ እመጣለሁ። ዛሬ ደግሞ እንስቃለን አይገልጸውም። በጣም ፈታ ትላላችሁ፣ ዘና ትላላችሁ። ምንም ጥያቄ የለውም። ግን ያው ሁላችሁም ላይክ አድርጋችሁ ጀምሩ። ላይክ አርጉ። ያው አይቆጥር ምን ችግር አለው? ላይክ ብናረግ 86000 ሰብስክራይበር ደርሰናል። በጣም የሚገርም ነው። አሁን ደግሞ ያው 90000 ልንገባ በጣም ትንሽ ነው የቀረንና ሰብስክራይብ ሳታረጉ ያያችሁ ያላችሁ ካላችሁ ሰብስክራይብ አርጉ። እሁድን በኢቢኤስ ላይ ምንድነው የተፈጠረው? እስቲ አንድ ላይ ነው። እኔም አጋጥሞኝ ያውቃል። በነገር ላይ ምን አይነቱ ደማይ መድረክ እየበራው እንደዚህ ወደ ሆነ ቦታ ነው መድረክ እየሰራው ሴት መታ ከንፈሬን ግጥም አድርጋ ስማኛለች። የእውነት والله العظيم you are gay والله you are gay والله you are gay ቀጥታ በቴሌቪዥን ደግሞ የተላለፈውን ነገር እስቲ እንየው። በጣም የሚያስቅ ነገር ነው። በኢትዮጵያ ሙላት ወጋው እጅህን ታጠብ እጅሽን በለው ይጎረጉረዋል። የሚገርም ነው። ምን ትላላችሁ? ጎረጎሮ ነው። በጣም የሚያስቅም ነው። እንዲሁም ደግሞ ያው ምን ታዝበነዋል ሰውየውን በጣም ቀጥታ ቴሌቪዥን ላይ መሆኑ ምናምን ደግሞ ይበልጥ ያስቃልና እንዴት ነው እናንተስ እስቲ እንዴት አገኛችሁት? እኔ በጣም ነበር ሳየው ፈታ ያልኩትና በዚህ ጊዜ ላይ እንደዚህ አይነት ነገር በጣም ይከብዳልና ማስክ ምናምን አድርጓል ደግሞ በጣም ያስቃል። በመሃል አንድ ቻናል ላስተዋውቃችሁ። እምቢልታ ሚዲያ ይባላል። በጣም አሪፍ የጥበብ ስራዎች ምናምን ይሰራሉ። በተለይ ደግሞ ትረካ ለምትወዱ ሰዎች በጣም አሪፍ ቻናል ነው። የተለያዩ ከምትወዳቸው መጽሐፎች የተወሰዱ አጠር ያሉ ትረካዎችን ታገኙበታላችሁ። እኔ በጣም አይቼው በጣም ፈታ ያልኩበት፣ በጣም የተዝናናሁበት፣ በጣም የተጠቀምኩበት ቻናል ነው። እናንተም እንግዲህ እንደዚህ መጽሐፍ ምናምን ብዙ ማንበብ ትግስቱ ምናምን ለሌላችሁ ሰዎች በቃ የምትወዱን መጽሐፎች ስተኙ ከእንቅልፋችሁ ስትነሱ ምናምን ልከፍቱት የምትችሉትን የሚገራርሙ ትረካዎችን ይዟል እምቢልታ ሚዲያ። ሊንኩን ከስር ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እዛ እየገባችሁ አግኟቸው። ይሄን ቪዲዮ ሲያልቅ ኢንድ ስክሪን ላይ ታገኙታላችሁ። ቼክ አድርጉት። በጣም ትጠቀማላችሁ። በተለይ ደግሞ ትረካ የምትወዱ ሰዎች በጣም አሪፍ ትረካዎች ስላሉት እየገባችሁ እዩት። ይሄ ቀጣይ የማሳያችሁ ቪዲዮ ደግሞ ለምሳሌ አንተ ፍቅረኛ ሌላ ወንድ አገባች እና ወይም ሌላ ትዳር ያዘች እንበልና ሰርጓ ላይ ጠራችሁ። ከዛ አንተ እያስጨፈርክ ነው። ምን ብለህ ልታስጨፍር ትችላለህ? እስቲ እንየው። በጣም የሚያስቅ ቪዲዮ ነው። ያሁ ያሁ እኔስ ብቸኛ ነኝ። ቀይር እሺ በሙሽራው ፍቃድ ዘፈን ቀይራለሁ። ሁላችንም በሞራል ባካችሁ ያሁ 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 የራስሽ ጉዳይ የራስሽ ጉዳይ ያ ደስ ይላል። በቃ እንዴ ታዲያ አግብታብ ታዲያ ምን ብለህ ልታስጨፍር ትፈልጋለህ? እና እኔ በጣም ነበር ያዝናናኝ ይሄን ቪዲዮ ሳይሆን እናንተም ተዝናንታችኋል ብዬ አስባለሁ። ያው የራስሽ ጉዳይ ብሏል። ሰሞኑን ደግሞ ሸጊቱ የሚባል በጣም ደስ የሚል ሙዚቃ ምናምን ተለቆ ነበር በምንኖሽ ኢንተርቴይንመንት ቲክቶክ ላይ በጣም ፌመስ ሙዚቃ ነውና ትንሽ ሙዚቃውን ለመስማት ያክል ወይነቱ ለበያንቺ ፍቅር ተላምዶ ወይነቱ ለበያንቺ ፍቅር ተላምዶ እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ገባችኝ ስማዳ ገባችኝ ሸጊቱ
የሴት መቤት ከመልክም አንደኛ መልከመናቤት አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላትሽ መብዛቱ። እንግዲህ የሚለው ሙዚቃ በጣም ታውቁታላችሁ ብዬ አስባለሁና ይሄ ሙዚቃ በጣም እያነጋገረ ያለ ጉዳይ አለ ማለት ነው። እንግዲህ ይሄን ቪዲዮ ሲሰራው የሙዚቃውን ባለቤት ምንም አይነት ነገር ለዋናው ደራሲ ወይም ግጥምና ዜማ ደራሲ ምናምን ወይም ለዘፋኙ የሰጠው ክሬዲት ምንም ነገር የለም ነበርና ማንም ደግሞ የራሱ ፈጠራ ምናምን ነበር የመሰለው። ግን ሙዚቃው የሌላ ሰው ነው። በጣም ድሮ ላይ በጣም የተሰራ በጣም አሪፍ ሙዚቃ ነበረ። ከሱ ነው የተወሰደውና ልጁም ክሬዲቱን አለመስጠቱ ምናምን በጣም እያነጋገረ ነው። እኔም በጣም ነው ያዘንኩት በዚህ ጉዳይ ማለት ነውና ሰይፉም ይሄንን ነገር ጠይቆት ነበረ ታዲያስ አዲስ ላይ። እሱም ያለው ነገር ደግሞ ያው ረስተነው ነው ምናምን ብሏል። ግን እንደዚህ አይነት ነገሮች እንዴት ይረሳሉ? ማለት የሙዚቃውን ባለቤት ክሬዲት መስጠት ግጥም ዜማ ብለህ ሌላ ሰው ጽፈህ እንደገና ደግሞ ዋናውን ባለቤት መርሳት ማለት እኔ ትንሽ አልገባኝም። እንዴት ነው እናንተስ ያላችሁ ራሴ በዚህ ጉዳይ ላይ ስጡበት። እኔ በጣም ነው ያዘንኩት። ምክንያቱም እንደዚህ አይነት ነገሮች በጣም እየበዙ ነው። የሰውን ነገር መውሰድ በጣም እየበዛ ነው። ከወሰድንም ደግሞ ክሬዲቱን ምናምን ለዋናው ባለቤቱ መስጠት አለብን ብዬ አስባለሁ። እና የቀድሞውን ደግሞ ትክክለኛውን ኦሪጂናሉን ሸግዬ ሸጊቱን እስቲ እንስማው። እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ 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 ገባችኝ ስማዳ 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 ገባችኝ የቀሚስሽ ጥበብ ብዙ ነው አይነቱ ያንቺ ስለብቻው ነው ጠላፊሽ መብዛቱ ጠላፊሽ መብዛቱ። በጣም የሚገርም ነው። በቃ ቁጭ ነው ያደረገው ግጥሙን በቃ ቁጭ ነው ያደረገውና በጣም ያሳዝናል። እኔ በጣም ነው ያዘንኩት በዚህ ጉዳይ ላይ። ምክንያቱም ክሬዲቱን መስጠት ነበረበት ብዬ አስባለሁ ለሙዚቃው ለትክክለኛው ሙዚቃ ባለቤትና ኦዛዛ ሌና የሚባለው ሙዚቃ ታውቁታላችሁና ሱዳንም በኢትዮጵያ ምናምን ተዘፍኗል ማለት ነው። ሄለን በርሄ ዘፍነዋለች ከኢትዮጵያ፣ ከሱዳንም ደግሞ አንድ ሱዳን በጣም ታዋቂ ዘፋኝ ዘፍነዋለች እና ሁለቱም አንድ ላይ ተስማምቶ የሰሩት ስራ ነውና እንደዚህ አይነት ነገሮች ቢሰሩ ብዬ አስባለሁና እስቲ ለምሳሌ ያክል እኔው እስቲ እነሱ ቪዲዮ ይሄ በጣም ደስ ይላል። በቃ እንደዚህ ማለት ነውና ሙዚቃውን በጣም የምወደው ሙዚቃ ነው። እንደገናም ደግሞ እንደዚህ ክሬዲቱን ተሰጣጣው ምናምን እንደዚህ በፍቅር ደስ ይላል። የዛሬ ቪዲዮአችን ይህን ይመስል ነበረ። ምንም ጥያቄ የለውም። ፈታ ብላችኋል፣ ዘና ብላችኋል። እንግዲህ መጀመሪያ ላይ ነግሬያችኋለሁ። እምቢልታ ሚዲያ በጣም ገራሚ ቻናል ነው። በጣም አሪፍ አሪፍ የጥበብ ስራዎችን ይሰራሉ። በተለይ ትረካ ላይ በጣም ይሰራሉና ትረካ ምናምን የሚመቻችሁ ሰዎች ካላችሁ ሊንኩን ከስር ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ኢንድ ስክሪን ላይም ይሄ ቪዲዮ ሲያልቅ ታገኙታላችሁ። እንደዚህ አይነት ማስታወቂያዎችን ምናምን በዚህ ቻናል ላይ እንዲተዋወቅላችሁ የምትፈልጉ ካላችሁ አራዳ ቭሎግስ ኢንስታግራም ላይ ልታናግሩኝ ትችላላችሁ። በፌስቡክ ኢንስታግራም አለው። በተለይ እንግዲህ ያላችሁ ማንኛውም ማስቴት ምናምን መስጠት የምትፈልጉ በኢንስታግራም ላይ ልሰጡ እንችላላችሁ። በሚቀጥለው በጣም አሪፍ ገራሚ በሆነ ቪዲዮ እስከምንገናኝ ድረስ የሀገሬ ልጆች ደህና ሁኑ። አመሰግናለሁ።